ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ኤምኤም ሚዲያ ወቅታዊ የሆኑ የሀገር ውስጥና የውጭ ታማኝ መረጃዎችን ዘውትር ወደ እናንተ ያደርሳል። እንደተለመደው ዛሬ ግንቦት 30 2018 ዓ.ም የተሰሙ ወቅታዊ የሀገር ውስጥና የውጭ መረጃዎችን ይዘን ቀርበናል። በመረጃዎቻችን በአማራ ክልል የተለያዩ አካባቢዎች ማለትም በጎጃም፣ በሸዋ፣ በወሎና በጎንደር በተደረጉ አውደ ውጊያዎች የአፋብን የተጎናጸፋቸው የድል ዜናዎችን ከነትንታኔያቸው ይዘናል። በተጨማሪም ከውጪ የመካከለኛው ምስራቅ የፖለቲካ ቀውስ ላይ ያተኮሩ ወቅታዊ ትኩስ መረጃዎችን ይዘናል። ከኛው ጋር ከሆናችሁ እናደርሳችኋለን። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆኑ እንዳይረሳ እያልን ወደ ዕለቱ መረጃዎች እንሸጋገራለን። ግንቦት 30 2018 ዓ.ም የአገዛዙ ጦር በ104ኛ ኮር 23ኛ ክፍለ ጦር ስር የሚገኘውን አንደኛ ሻለቃና በብዛትና በኃይል ለመክበብ አስቦ ሰፊ እንቅስቃሴ ያደረገ ቢሆንም በጀግኖቹ ስልታዊ ዝግጅትና የንቃት ደረጃ የጠላትን እቅድ አስቀድመው አክሽፈውታል። የአገዛዙ ሰራዊትም በተንታ ወረዳ ልዩ ስሙ ኮረት በተባለ ስፍራ ላይ ሲደርስ ገና ከጅምሩ ባልጠበቀው አስደንጋጭ ጥቃት የተሰነዘረበት ሲሆን የአንደኛ ሬጅመንት ተናዳፊዎቹ የጠላትን ከበባ በመስፈር ፈጣንና ኃይለኛ የፊት ለፊት ውጊያ በማድረግ በጠላት ላይ ድልን ተጎናጽፈዋል። በዚህ እልህ አስጨራሽ ውጊያም አጥቂ የነበረው አገዛዙ ሰራዊት ተጠቂ በመሆን ራሱን መከላከል አቅቶት ታፍኖ ሲቀጠቀጥ ውሏል። በዚህም ውጊያ በርካታ የአገዛዙ ሰራዊት አባላት ሞትና ቁስለኛ ሲሆኑ በርካታ የጦር መሳሪያዎችና ትጥቆች ሲገኙ የጠላት ስልታዊ ወታደራዊ እቅድ ሙሉ በሙሉ እንዲከሽፍ አድርጎታል ሲል አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ዘግቧል። በሌላ በጎጃም ግንባር በተሰማ መረጃ የ36ኛ ሻለቃ የአድማ ብተና አዛዥ ሻለቃ በሪሁንን ጨምሮ 16 አድማ ብተና አባላት በጅብላ ሙተራ ሻለቃ ተደመሰሱ። 23 የአድማ ብተና አባላትን በመያዝ ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ሲንቀሳቀስ በነበረው ሻለቃ በሪሁን ላይ የቦ ሲደርስ ያነጣጠረ መብረቃዊ ጥቃት የፈጸመው የ206ኛ ኮር 14ኛ ክፍለ ጦር የጅበላ ሙተራ ሻለቃ አስደናቂ ጀብድ በመፈጸም አዛዡን ከነአጃቢዎቹ በመደምሰስ የጠላትን ቅስም ሰብሯል። የደብረ ማርቆስ ከተማ ነዋሪዎችን በጅብላ በማሰር በመደብደብ በመረሸንና ዘረፋ በመፈጸም አሰቃቂ ድርጊት ይፈጽም የነበረው ሻለቃ በሪሁንን ጨምሮ 16 አድማ ብተና አባላት ሲደመሰሱ 7 የሚሆኑት ከባድ ቁስለኛ በመሆን ደብረ ማርቆስ ሆስፒታል መግባታቸው ተረጋግጧል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት መምሪያ ዘግቧል። በሸዋ ግንባር በተሰማ ሌላ መረጃ የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ለተከታታይ 2 ቀናት ባደረገው ልዩና የተቀናጀ ኦፕሬሽን ጀግናው የራስ አበበ አረጋይ ክፍለ ጦር የደብረ ሊባኖስ ወረዳ 2 ከተሞችን ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት በተሰራ ልዩ ኦፕሬሽን በግራሪያ ወይንም ፍቼ ሰላሌ አውራጃ የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሴት ደብርና ውሻ ገደል የሚባሉ 2 የወረዳ ከተሞች ላይ ዛሬ ረፋድ ላይ በቁጥጥር ስር ማድረጉን ኮሩ በላከው የግንባር መረጃ አስታውቋል። የደብረ ሊባኖስ ወረዳ የሆኑ በርካታ ነዋሪዎችን የፋኖ ደጋፊ ናችሁ በሚል ብዙዎችን ለሞትና ለስደት እንዲሁም ለከፍተኛ እስርና እንግልት የዳረጉ የወረዳው የብልጽግና አመራሮች ላይ ያነጣጠረ ጥቃት ሲፈጸም የጸጥታ ኃላፊ ሌሎች ቁስለኞች ሆነው ወደ ፍቼ ከተማ ሆስፒታል የተወሰዱ ሲሆን ለአገዛዙ ቅጥረኛ በመሆን የመረጃ ስራ ላይ ሆነው ሲያገለግሉ በተገኙ ባንዳዎች ላይ ክፍለ ጦሩ የማያዳግም እርምጃ በመውሰድ ከተማውን ተቆጣጥረዋል። የህዝብ ልጅ የሆነው ጀግናው ሰራዊታችን ትላንት ግንቦት 29 ቀን 2018 ዓ.ም ጀምሮ እስከ ዛሬ ግንቦት 30 ቀን 2018 ዓ.ም እኩለ ቀን ድረስ በሞርተርና ዙ 23 ታጅቦ ከገጠመው አገዛዝ ጋር ባደረገው ልዩ ተጋድሎ ከተሞቹን ሲቆጣጠር
እስከ ጫጋል ከተማ ድረስ አድማሱን ባሰፋው ውጊያ ሽንፈቱ የተከናነበው የብልጽግናው ግለሰቦች ታዛዥ ዘራፊ ሰራዊትና ጥምር ጦር ወደ ፍቼ ከተማ መፈርጠጡን እዙ በመረጃው አረጋግጧል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን አድርሶናል። ከውጭ ወዳገኘናቸው መረጃዎች ስንሸጋገር የአሜሪካና የኢራን ወቅታዊ ጦርነት ሁኔታ አሁን ላይ የደረሰበትን ደረጃ በጥልቀት ስንመለከተው ቀጠናው ከመቼውም ጊዜ በላይ ወደ ከፍተኛ ሁለንተናዊ ቀውስ እያመራ መሆኑን እንረዳለን። በአሜሪካ እስራኤል ጥምረትና በኢራን መካከል የተቀሰቀሰው ቀጥተኛ ወታደራዊ ግጭት 100 ቀናትን ያስቆጠረ ሲሆን በቅርቡ በሁለት ወገኖች መካከል ተደርጎ የነበረው ተሰባሪ የተኩስ አቁም ስምምነት ሙሉ በሙሉ በሚባል ደረጃ ፈርሷል። ይህ ስምምነት መፍረሱ ደግሞ በሆርሙዝ ወሽመጥና በባህረ ሰላጤው ቀጠና ላይ አዳዲስና አስፈሪ የጦርነት እሳቶችን አቀጣጥሏል። የአሜሪካ ጦር ማዕከላዊ ሴንትኮም የኢራንን የራዳር ጣቢያዎችና ስጋት የደቀኑ ድሮኖችን መጥቶ መጣሉን ተከትሎ የኢራን ጦርም ፈጣንና ጠንካራ ያጸፋ እርምጃ ወስዷል። ኢራን የአሜሪካንን ጥቃት የተኩስ አቁምን በግልጽ መጣስ እንደሆነ በመግለጽ በኩዌትና በባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ የባሊስቲክ ሚሳይሎች የድሮን ጥቃቶችን ሰንዝራለች። ይህ ወታደራዊ ፍጥጫ ከቀጥታ ጥቃቶች ባሻገር ከፍተኛ የኢኮኖሚ ጦርነትን የያዘ ነው። አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ የኢራንን የነዳጅ ኤክስፖርት ሽባ ያደረገ ሲሆን ሀገሪቱ በቢሊዮን የሚቆጠር ዶላር ገቢ እንድታጣ አድርጓታል። የዚህ ጦርነት ሌላኛው መልክ ደግሞ ሙሉ በሙሉ መዘጋት ላይ የደረሰው የዲፕሎማሲ መስመር ነው። በኦማንና በፓኪስታን አሸማጋይነት የተጀመሩት የሰላም ውይይቶች በአሁኑ ወቅት የቆሙት በቅድመ ሁኔታዎች ውዝግብ ምክንያት ነው። ኢራን ለሰላም ድርድሩ የ24 ቢሊዮን ዶላር የጥሬ ገንዘብ ክፍያ እንዲፈጸምላትና ማዕቀቦች እንዲነሱላት የምትጠይቅ ሲሆን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግን ኢራን የምትፈልገው ስምምነት ሳትቀበል የታገደ ንብረቷ እንደማይለቀቅና የባህር ላይ እገዳው እንደሚቀጥል በቁርጠኝነት አስታውቀዋል። በአጠቃላይ ሲታይ የዲፕሎማሲው መስመር መዘጋቱና የፕሬዝዳንት ትራምፕ አስተዳደር ከተጨማሪ የኒውክሌርና ወታደራዊ ባለሙያዎች ጋር መጠነ ሰፊ ጥቃቶችን ስለመሰንዘር መምከሩ ሁኔታውን ይበልጥ አወሳስበዋል። ይህ በአሜሪካና በኢራን መካከል ያለው ፍጥጫ በሆርሙዝ ወሽመጥ በኩል የሚያልፍ ዓለም አቀፍ የነዳጅና የንግድ መስመር ላይ ከፍተኛ ስጋት የደቀነ በመሆኑ ቀውሱ የሁለቱ ሀገራት ብቻ ሳይሆን መላውን የዓለም ኢኮኖሚና የሰላም አደጋ ላይ የጣለ አሳሳቢ የጂኦፖለቲካ ክስተት ሆነዋል። በተያያዘ መረጃ የአሜሪካ መገናኛ ብዙሃን ዛሬ እንደዘገቡት የፔንታጎን የስለላ ክፍል በእስራኤል በኩል የሚሰነዘረውን የስለላ ስጋት ደረጃ ከነበረበት ከፍተኛ ወደ ወሳኝ ደረጃ ከፍ አድርጎታል ብለዋል። ኤምባሲ ኒውስ፣ ኤንቢሲ ኒውስ እና ኒውዮርክ ታይምስ ምንጮቻቸውን ጠቅሰው እንደዘገቡት ይህ የደረጃ ለውጥ የተደረገው እስራኤል በአሜሪካ ከፍተኛ የመንግስት ባለስልጣናት ላይ እያካሄደችውና የተባለውን ተገቢ ያልሆነ የስለላ እንቅስቃሴ ተከትሎ ነው ተብሏል። እንደ ዘገባዎቹ ከሆነ የእስራኤል የስለላ ተቋማት ኢላማ ያደረጉት የአሜሪካ መንግስት ከኢራን ጋር እየተካሄደ ያለውን ጦርነት ለማቆም በዋይት ሃውስ ውስጥ እያደረገ ያለውን ውስጣዊ ውይይት ለመረዳት ነው። የፔንታጎን የስለላ ክፍል ይህንን የስለላ እንቅስቃሴዎች በእጅጉ የተመለከተው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በተያያዘ ያላቸውን አቋምና የጦርነቱን ሂደት ለመወሰን በሚያደርጉት ጥረት መካከል መሆን ነው። ዘገባው አክሎም እስራኤል በፕሬዝዳንት ትራምፕ ልዩ ልዑክ ስቲቭ ዊትኮፍ እንዲሁም በፔንታጎን ከፍተኛ የፖሊሲ ባለስልጣን ኤልብሪጅ ኮልቢ እና ምክትላቸው ሚካኤል ዲሚኖ ላይ የስለላ እንቅስቃሴ እያደረገች መሆኑን የሚያሳዩ መረጃዎች መኖራቸውን ይፋ አድርገዋል። ስቲቭ ዊትኮፍ አሜሪካና እስራኤል የካቲት ወር በኢራን ላይ ጥቃት ከመፈጸማቸው በፊት በነበረው የኒውክሌር ድርድር ዋና ተደራዳሪ ነበሩ። ምንም እንኳን የፔንታጎን ቃል አቀባይ እነዚህን ዘገባዎች ሐሰት ናቸው በማለት ውድቅ ቢያደርጉም የኒውዮርክ ታይምስ ዘገባ እንደሚያሳየው ግን እስራኤል በተደጋጋሚ የአሜሪካን ተቋማት ለመሰለል ስትሞክር ቆይታለች። ለምሳሌ በ2021
የፔንታጎን የስለላ ዋና መስሪያ ቤትን እንዲሁም በ2025 የዩኤስኤ ሰክሬት ሰርቪስ ተሽከርካሪና የመሰለል ሙከራ ማድረጓን መረጃዎች ይጠቁማሉ። ይህ የደህንነት ስጋት ደረጃ ከፍ ማለት በአሜሪካና በእስራኤል መካከል ያለውን ጥብቅ የስለላና የወታደራዊ ትብብር አጠያያቂ የሚያደርግ ሲሆን ሁለቱ ሀገራት በጦር መሳሪያ ምርምርና ልማት ዘርፍ ግንኙነታቸውን ለማጠናከር በሚወያዩበት በዚህ ወቅት የተከሰተ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ዛሬ የነበረን አጠቃላይ ትንታኔ ይህን ይመስል ነበር። ከኛ ጋር ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ሼር በማድረግ ቤተሰብ እንዲሆኑ በትህትና እንጠይቃለን። መልካም ጊዜ፣ መልካም ቆይታ።